ምን ያረጋችሁ? ወጣቱ ፍቅር በሰበከ ስራ ስሩ ብሎ ባነሳሳ እኛ ያላዶናይ ማንም የለንም። በቃ የኢትዮጵያ ሕዝብ እኔ ባዶናይ ስም ይቅርታ ጠይቃለሁ። እኛ ያለሱ ምንም ነገር የለንም። ሰላም ዩቲዩብ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ቦታ ሁሉ ሰላማችሁ ብዝት ይበልልኝ። ከዘንድሮው ቲክታክ ክሬቲቭ አዋርድ በኋላ የተለያዩ ተጽዕኖ ፈጣሪ ቲክታከሮች በፌዴራል ፖሊስ ቁጥጥር ስር ውለዋል እና በኢትዮጵያውያን ዘንድ የተለያየ ውዝግቦች እየተነሱ ነው። በፖለቲሽያኖች ዘንድ እንዲሁም በወጣቶች ዘንድ እንዲሁም በመንግስት ዘንድም የተለያየ ሽኩቻ ወከባ ምናምን ነገር አለ። በተለይ ከትናንትና በፊት አዶናይ ከታሰረ በኋላ ብዙ ሰዎች ያው ቅሬታቸውንም እያቀረቡ ነው። በትናንትናው ዕለት ደግሞ እናቱ ከቢቢሲ ትግረኛ ጋር ያደረጉት ቃለ ምልልስ በጣም ልብ የሚነካ ነበረ። እናትየው በጣም አዝነው እያለቀሱ ለቢቢሲ ትግረኛ ቃላቸውን ወይም ቃለ መጠይቅ አድርገው ነበረ እና ደግሞ እነ ዲቻ ቦይስ እነ ነፃነት እነ አክበረት እነ ተዋናይ ጋይ ሰለሞንም የተለያዩ ነገሮችን ተናግረዋል። እንደውም አብዛኛው የወጣቱ ክፍል አዶናይ ከታሰረ በኋላ የሆነ በቃ ደስ ማይል ቫይብ አለ። ብቻ ቲክታክ መንደር ላይ ደስ ማይል ቫይብ አለ። እናንተስ ምን ትላላችሁ? የተለያዩ ሰዎችን ሪያክሽን ከአዶናይ ከታሰረ በኋላ የተለያዩ ሰዎችን የሰጡትን ሪያክሽን ይዤላችሁ መጥቻለሁ። ለቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። እኛ ያላዶናይ ማንም የለንም። በቃ የኢትዮጵያ ሕዝብ እኔ ባዶናይ ስም ይቅርታ ጠይቃለሁ። እኛ የአዶናይ ጥፋት ታይታችኋል? የታያችሁ ነገር አለ? አዶናይ ምን አጠፋ ብትባሉ ለምሳሌ እናንተ ያው የፌዴራል ፖሊስ በሰጠው መግለጫ ላይ እንደሰማነው ከኢትዮጵያውያን ባህልና እሴት ጋር የሚጻረር ልብስ ለብሷል ከተባሉ እነዚህ 5 ቀድመው ከታሰሩ ሰዎች ጋር ግንኙነት አለው ብሎ የታሰረው እና በጊዜው አዶናይ የለበሰው ልብስ እንደምትመለከቱት በአዋርዱ ሰዓት የለበሰው ልብስ ሱፍ ነው። አልገባኝም፣ ብቻ እንጃ ያወዛግባል ሁሉም ነገር። እናንተ ምን ትላላችሁ? ምን ያረጋችሁ? ወጣቱ ፍቅር በሰበከ አዶናይ ከታሰረ በኋላ የተለያዩ ሰዎች በተለይ አዶናይ ሲያግዛቸው የነበሩት እነ ነፃነት እነ ዲቻ ቦይስ አክበረት እነ ተዋናይ ጋይ ሰለሞንም ሀዘናቸውን ገልጸዋል እና ቶሎ እንዲፈታ ምኞታቸውን ሲገልጹ ነበር። ያጠፋው ጥፋትም ካለ ይቅርታ ብለው እየጠየቁ ነበር። እስቲ መጀመሪያ ይህን ቪዲዮ እንመልከት። የቲክቶክ ቤተሰቦቼ እንደምታውቁት አዶናይ እስር ቤት ገብቷል። እኛ ያላዶናይ ማንም የለንም። በቃ የኢትዮጵያ ሕዝብ እኔ ባዶናይ ስም ይቅርታ ጠይቃለሁ። እኛ ያለሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያላዶናይ ማንም የለም። ይህንን አካውንት ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ያው እንደምትመለከቷቸው ነፃነትና ቲቻ ቦይስ በጋራ በመሆን አዶናይ አባታችን ነው ያለሱ ምንም ነገር የለንም እያሉ እያለቀሱ እየለመኑ ነበር። ያጠፋው ጥፋትም ካለ ይቅርታ ይደረግለት ብለው እየለመኑ ነበር። ግን ጋይስ እኔ አልገባኝም፣ ብቻ አልገባኝም፣ ጥፋቱ ምን እንደሆነ አልገባኝም። እስቲ ይህን ቪዲዮም እንመልከት። እስቲ ስሚ አደይ ስሚ፣ አዶናይ ታሰረ። እንጃ ታሰረ። ሙሉ ቀን ስታዩ ነበር ዛሬ? ተመልከቱ። እኒህ እናት የአዶናይ መታሰር ዜና ሲሰሙ ምን ያክል እንደደነገጡ ማለት ነው። ምን ያክል በኢትዮጵያ እናቶችም ወጣቶችም ልብ ውስጥ አዶናይ እንደገባ ሁላችንም ማየት እንችላለን። በጣም ያሳዝናል። ብቻ ያሳዝናል ምናምን ሳይሆን በቃ ደስ አይልም፣ ያለው ቫይብ ደስ አይልም። ቀጣይ ቪዲዮ ደግሞ እንመልከት እስቲ። ምን ያረጋችሁ? ወጣቱ ፍቅር በሰበከ ስራ ስሩ ብሎ ባነሳሳ ይቺም እንደምትመለከቷት ላይቭ ላይ ነበር ስታለቅስ የነበረው። የአዶናይ መታሰር ስትሰማ አዶናይ ምን አደረገ ምንድነው ጥፋቱ እያለች ስታለቅስ ነበር። ብቻ ጋይስ እንደነገርኳችሁ ነው። አብዛኛው ሰው አልተዋጠለትም። ጀስት ነገሩን በህግ ሂደት ላይ ነው ያለው። ባይዘዌ ካሜራማኑ ናፒም እንትን ብለዋል፣ ታስሯል። በትናንትናው ዕለት እሱም ታስሯል። እንደተሰማው የተጽዕኖ ፈጣሪው የአዶናይ ካሜራማን ናፒ በቁጥጥር ስር መዋሉ ተሰማ። ካሜራማኑ ታስሯል። ብቻ በጣም ያስቃል፣ አካሄዱ በጣም ያስቃል።
እና እኔ ብቻ የሆነ ማለት የምችለው ነገር የለም። ሲጀመር ያው ነፃነት የለም። እንደፈለክ ለመናገር አችልም። እዚህ ሚዲያ ላይ ወጣ እንደፈለክ መናገር አችልም። ምክንያቱም የሆነ ነገር ከተናገርን የሚከሰተውን ነገር ሁላችንም እናውቀዋለን። እስቲ ይህችን ቪዲዮ እንመልከታት። ለምን አሰራችሁት? ምን አጠፋ? ስላልተሳደበ፣ እናቶችን ስላላዋረደ፣ ሀገርን ከሀገር ስላላባላ፣ ዘርን ከዘር ስላለያየ። እንደነገርኳችሁ አብዛኛው ሰው አልተዋጣለትም። ምንም ምክንያቱ አልገቡም። በቃ ምክንያቱም በጊዜው አዶናይ የለበሰው ልብስ ከኢትዮጵያ ባህል ጋር ምንም አይገናኝም። ብቻ የሆነ የሚጋጭ ነገር አይደለም። ሱፍ ነው የለበሰው እንደ ማንኛውም ሰው። ለምን እዛ ጋር አዋርዱ ላይ የነበሩትን እንዳለ ሱፍ የለበሱትን ታዲያ ለምን አላሰሯቸውም? እኮ አልገባኝም። ጀስት ከጃኒ ጋር ግንኙነት ስላለ ነው። ጃኒ ምላችሁ ወንዱን ነው። ከጃኒ ጋር ግንኙነት ስላለው ነው የታሰረው። ብቻ አልተዋጠልኝም። እንደ ማንኛውም ሰው አልተዋጠልኝም። ብዙ ሰው አዝኗል። እንደምናውቀው አዶናይ የምናውቀው ሰዎችን ሲያግዝ አንድ ባለፈው ለታ እንደውም 8 ሚሊዮን ብር ለአንድ በጎ አድራጎት ድርጅት እንዲሰጥ አድርጓል። ለነ ዲቻ ቦይስ ላይፋቸው እንዲቀየር አድርጓል። ለነፃነትም ድምጿን ተጠቅማ እንጀራዋን እንድታገኝ አግዟታል። አክበረትም ከትግራይ ድረስ አስመጥቷታል። ለተዋናይ ጋሽ ሰለሞንም ታክሲ ሲጋፋ አይቶት መኪና እንዲሰጠው አድርጓል። እንጃ ብቻ ይሰራው ወጣ ያለ ነገር የለም። ራሱን የሚጠብቅ ሰው ነው። አሪፍ ንግግሮችን ነው የሚያወራው። በስፖርት ያምናል። ስደትን ይቃወማል። ስለ ሀገር ሰላም ነው ብዙ ጊዜ የሚያወሩት ቪዲዮ ላይ እና ብቻ ደስ ማይል ነገር ነው እየተከሰተ ያለው። እና እናንተ በዚህ ጉዳይ ላይ ምን ትላላችሁ? በአዶናይ መታሰር ጉዳይ ላይ ምን ትላላችሁ? እኔ ጀስት እግዚአብሔር ለቤቱ እንዲያበቃው እሱም ብቻ ሳይሆን ሌሎች የታሰሩትንም እነ ጃኒንም ሁሉንም እግዚአብሔር ለቤታቸው በሰላም እንዲያበቃቸው እመኛለሁ። ለቻናሌ አዲስ ከሆናችሁ ቻናሌ ሰብስክራይብ ማድረግ እንዳትረሱ። ትመቹኛላችሁ፣ አበረታቱኝ። ይመቻችሁ።